የአብይ ጾም ሰባተኛ ሳምንት ኒቆዲሞስ በመባል ይታወቃል። ይህም ኒቆዲሞስ ማለት በአንድ ባለጸጋ ምሁር የአይሁድ አለቃ የሆነ በጌታ እግር ስር ቁጭ ብሎ የተማረ በአንድ መምህር ስም የተሰየመ ሲሆን የአብይ ጾም ሰባተኛ ክፍል ሰባተኛ ሳምንት ኒቆዲሞስ ይባላል ማለት ነው። እንደ ቤተ ክርስቲያናችን አስተምሮ ኒቆዲሞስ ይባላል። ሰባተኛው ክፍል የአብይ ጾም ሳምንት ማለት ነው። ይህንንም በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 21 ድረስ እናየዋለን። እስቲ ቃሉን እናንብብ። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ። ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ካልሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚቻል የለምና አለው። መምህር ሆይ ከእግዚአብሔር ዘንድ መሆንህን መምጣትህን እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊወርስ አይቻልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛስ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይቻላልን? ብሎ ጠየቀው። ኢየሱስም መለሰ እንዲህም ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለው። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ። ነፋስ ወደሚነፍስበት ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደሆነ ወዴት እንደመጣም እንዲሄድም አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህንን አታውቅምን? አለው። እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክርነታችንን ግን አትቀበሉትም። ስለ ምድር ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? አለ። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም ከአጥናፍ እስከ አጥናፍ የተመሰገነ ይሁን፣ አሜን። እንግዲህ የአብይ ጾም ሰባተኛ ክፍል ኒቆዲሞስ በመባል ይታወቃል። ቤተክርስቲያናችን ይህንን ታስተምራለች ማለት ነው። ኒቆዲሞስ ማለት አንድ የአይሁድ መምህር ሲሆን የተማረ ሊቅ የሆነ ፈሪሳዊ ነው። የኦሪት መምህር ነው፣ ምሁር ነው፣ ባለስልጣን ነው፣ ባለሀብት ነው፣ ሹመት ያለው ነው። ነገር ግን ትሁት ነው። ትሁት ስለነበረ በጌታ እግር ስር ቁጭ ብሎ ይማር ነበረ። እውቀት አለው፣ የተማረ መምህር ነው። ነገር ግን ራሱን ዝቅ አድርጎ ሌሊት እየሄደ በጨለማ ከኢየሱስ ክርስቶስ እግር ስር ቁጭ ብሎ ይማር ነበረ ማለት ነው። እንግዲህ እግዚአብሔር አምላክ እኛም እንደ ኒቆዲሞስ ያለ ትህትናን ይስጠን። እንግዲህ ኒቆዲሞስ ትሁት በመሆኑ በጌታ እግር ስርም ቁጭ ብሎ አዋቂ ነኝ፣ ሀብታም ነኝ፣ ምሁር ነኝ ብሎ ባለማለት ራሱን ዝቅ በማድረግ ከጌታ እግር ስር ቁጭ ብሎ ተምሮ ጌታ ኢየሱስ ክርስቶስ በመስቀል ላይ በዋለ ጊዜ ከመስቀል አውርዶ ለመገነዝ የበቃ ታላቅ መምህር ምሁር ነው ማለት ነው። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን፣ አሜን። ስብሐት ለእግዚአብሔር።